ዮሴፍን በጣም ባለ ታሪክ ነው መጽሐፍ ቅዱሳችን ላይ። በጣም ልብ ሚነካ መንገድ የተራመደ ከእግዚአብሔር ጋር ብቻ ቀጥ ብሎ ሄደ በህይወት ንጽህናው የሚመሰከርለት አይነት ሰው ነው ዮሴፍ። ግብጽ ሲስተሙ አንቆ ነው የሚይዘው። ዮሴፍስ ግብጽ እየኖረ ፊዚካሊ ልቡ ከነዓን። ዮሴፍ በእምነት አንደርስታንድ አደረገው። በእምነት አይኑን ከፈተለት አየ። ዮሴፍን በጣም ባለ ታሪክ ነው መጽሐፍ ቅዱሳችን ላይ። በጣም ልብ ሚነካ መንገድ የተራመደ ከእግዚአብሔር ጋር ብቻ ቀጥ ብሎ ሄደ በህይወት ንጽህናው የሚመሰከርለት አይነት ሰው ነው ዮሴፍ። ስለ ዮሴፍ ምናልባት የዚህ ደብዳቤ ጸሐፊ ላንሳቢል በጣም ብዙ ተብሎ የማያልቅ ብዙ ስፒሪቹዋል ኳሊቲስ ማንሳት እንችላለን። እኔ የዮሴፍን ድካም ዘፍጥረት ላይ ፈልጌ አላገኘሁትም። ኮምፕሌን ቢያደርግ ቢያማርር ቢጮ ቢያለቅስ ቢል ትክክል ነው የምንለው መንገድ ሁሉ ፌዝፉል ሆኖ በእግዚአብሔር ብቻ ታምኖ የህይወት ንጽህናውን ጠብቆ የጨረሰ ሰው ነው ዮሴፍ። ያዕቆብ ከወለዳቸው ልጆቹ መካከል እንደ ዮሴፍ አይነት የእግዚአብሔርን ላይን ጠብቆ ለአብርሃም የተነገረ ትንቢት ለማስፈጸም ወደ ግብጽ የወረደ እንደ ዮሴፍ አይነት ሰው አታገኙ። በጣም ፌዝፉል ስለሆነ ልጁ እግዚአብሔር የ400 ዓመት ትንቢት የፈጸመው በዚህ ልጅ በኩል ነው። ለአብርሃም የነገረውን ነገር በእስራኤል ላይ እግዚአብሔር ያከናወነው በዮሴፍ በኩል ነው። ስለ ዮሴፍ ሲነግረን ደግሞ ቁጥር 22 ዮሴፍ ሊሞት በተቃረበ ጊዜ ትንሽ ቢጽፍላቸው አይ ቲንክ ለምንድን ነው ያልጻፈው? ነው ፊልጵስዩስ ቢሆን ይሄ ደብዳቤ በጣም ብዙ ይጻፋል። ምክንያቱም ፊልጵስዩሶች በሙሉ አህዛብ ናቸው። ምንም አይነት የብሉይ ኪዳን ጥቅስ የለውም ፊልጵስዩስ ላይ። ምንም አይነት የብሉይ ኪዳን ጥቅስ የለም። አህዛብ ነው። ልክ እንደኛ ናቸው። አህዛብ ናቸው። እነዚህ ዕብራውያን ናቸው። የብሉይ ኪዳን መጽሐፍን ጠንቅቀው ያቆታል፣ እጃቸው ላይ አለ። ስለዚህ ገና ሜንሽን ሲያደርግላቸው ታሪኩ በሙሉ ዝርግፍ ብሎ አይምሯቸው ላይ ይመጣል። ከህፃንነታቸው ጀምሮ በየምኩራቡ እየሰሙ ስላደጉ እና ቁጥር 22 ላይ ምንድነው የሚለው? ዮሴፍ ሊሞት በተቃረበ ጊዜ በጣም እኮ ነው የሚገርመው። ስለ እስራኤል ህዝብ ከግብጽ መውጣት በእምነት ተናገረ ይላል። ዮሴፍ ይሄንን ከተናገረ እኮ ከ100 ዓመታት በኋላ እኮ ነው እስራኤል እኮ የሚወጣው። ዮሴፍ ፕሮፌት እኮ እንደማለት እኮ ነው። በእምነት ስለ እስራኤል ከግብጽ መውጣት ተናገረ። ይሄንን የምታገኙት አይ ቲንክ ዘፍጥረት ምዕራፍ 50 ላይ የመጨረሻው የዘፍጥረት ምዕራፍ ማለት በግብጽ ምድር ላይ ገዢ ሆኖ እነ ኤፍሬምና ምናሴን ወልዶ አባቱን አሳርፎ በግብጽ ምድር ላይ የተከበረ ሰው ሆኖ እንደ ህዝብ እሱና የአባቱ ፋሚሊ 70 ነው የገቡት። ግን ኔሽንስ እየሆኑ ነው። በጣም እየተዋለዱ ነው። በጣም እየበዙ ነው። በጣም የተከበረ ሰው ነው። በአካል ያለው ግብጽ ነው፣ ልቡ ግን ከነዓን ነው ያለው። ግብጽ ነው ቁጭ ያለ ዮሴፍ። የመሞቻው ጊዜ ሲደርስ ወንድሞቹን ሰበሰበ፣ ቤተሰቡን ሰበሰበ ይላል። ወንድሞቹን ነው የሰበሰበው። ወንድሞቹ ማለት ሊትራሊ እነ ሮቤል እነ ይሁዳ ላይ ሆኑ ይችላል። ግን ወንድሞቹ የሚለው ፋሚሊውን ነው፣ የእስራኤልን ቤት ሰበሰበና እንደዚህ ያላቸው፣ አምላካችሁ እግዚአብሔር በእርግጥ መጎብኘትን ይጎበኛችኋል። ከግብጽ ምድር ትወጣላችሁ፣ ለአባቶቻችን ቃል ወደ ገባላቸው ወደ ከነዓን ምድር ተመልሳችሁ ትሄዳላችሁ። በግብጽ ምድር አትቆዩም፣ እግዚአብሔር ይጎበኛችኋል። ያኔ ወጣችሁ ስትሄዱ ብቻችሁን እንዳትሄዱ፣ አጽሜን በዚህ እንዳታስቀምጡ፣ እስከዚያ ድረስ እኔ አላርፍም። ወጣችሁ ስትሄዱ አጽሜን ይዛችሁ ሂዱና በአባቶቻችን ሀገር አሳርፉ። ዮሴፍ እስራኤል ከግብጽ ስለመውጣቷ በእምነት ተናገረ። እግዚአብሔር ለእስራኤል ስቶር ውስጥ ያስቀመጠው ነገር እንዳለ አንደርስታንድ አደረገ። የተሰወረ እስራኤል ያልገባው ዮሴፍ የበራለት ነገር አለ። እነሱ ምናልባት ተደላድለው ሊቀመጡ ይችላሉ። ጌሴም በጣም መልካም ቦታ ናት፣ ባይዘው በጣም የተመረጠ ቦታ ነው የሰጣቸው ፈርዖን። በጣም ቆንጆ መሬት፣ በጣም ለም ነው። ቀጥሎ በጣም የተከበሩ ናቸው። በዮሴፍ ምክንያት በጣም ሪስፔክትድ ነው ይሄ ኔሽን። ስለዚህ በፍጹም መውጣት አያስቡም፣ መሄድ አያስቡም። ተስማምቷቸዋል። ግብጽ ተመችታቸዋለች። እንደ ቀድሞ አባቶቻቸው እንደነ ያዕቆብ እንደነ ይስሐቅ እንደነ አብርሃም ዘላን አይነት ሆነው በየቦታው እየሄዱ ውሃ እየፈለጉ ከብቶቻቸውን እያዙ የሚንቀሳቀሱበት ኑሮ አብቅቶን እንቀመጣለን። በቃ ግብጽ ተመችታናል ሲሉ ትወጣላችሁ። ግብጽ መኖሪያችሁ አይደለም። የፈለገ ቢስማማችሁ ግብጽ መኖሪያችሁ አይደለም። እግዚአብሔር ከግብጽ ምድር ያወጣችሁና ወደ ከነዓን ይወስዳችኋል። የእስራኤል ወርቃማ ታሪኳ ዘጸአት እኮ ነው። በጣም የእስራኤል ጎልደን የሆነው ጉዳይ። ከዚህ በኋላ የእግዚአብሔር ባሪያ ሙሴ በዕብራውያን መጽሐፍ ላይ ሰፊ ሽፋን የተሰጠው ሙሴ የቱ ጋር ነው ታሪኩ? ዘጸአት ነው የሙሴ ታሪክ። እስራኤልን ከግብጽ ማውጣት ነው የሙሴ ታሪክ። እስራኤልስ ሌላ ምን ታሪክ አላት በመጽሐፍ ቅዱሳችን ላይ? ከዚህ የተሻለ ታሪክ እኮ የላትም። እስራኤላዊ እኮ ሲምልልህ አባቶችን ከግብጽ ያወጣ ሕያው እግዚአብሔርን ብሎ እኮ ነው የሚምልልህ። ዮሴፍ ምንድነው የገባው? ከግብጽ ወደ ከነዓን መሄዳቸው እግዚአብሔር እስራኤልን ከግብጽ አውጥቶ ወደ ከነዓን እንደሚወስድ በእምነት አንደርስታንድ አደረገ። ኤክሶደስን አንደርስታንድ አደረገው። እግዚአብሔር ሪዴምቲቭ የሆነ ስራ ይሰራል። ከግብጽ ምድር ከተመቻቻችሁበት ቦታ ከለመዳችሁ ሶሻል ሲስተም ከምትኖሩበት ስፍራ ነቅሎ አውጥቶ አልቲሜትሊ ወደ ተናገረው ቦታ ያደርሳቸዋል። ዕብራውያን በጣም ብዙ ነገር እንደሚገባቸው ተስፋ አደርጋለሁ። በጣም ብዙ ነገር ስለ ዮሴፍ እንደሚገባቸው። ይሄኛው ግን ይግባቸው አይግባቸው አላውቅም። ስለ ዮሴፍ ስኬታማነት በጣም ሊያውቁ
ሊያውቁ ይችላሉ። የእግዚአብሔር ኪዳን በያዕቆብ በኩል ያለው እንደቀጠለና ግብጽ ምድር ሲገቡ በዮሴፍ ምክንያት እግዚአብሔር ገዥ አድርጓቸዋል። ይገባቸዋል። ይሄ ዮሴፍ ግን የእግዚአብሔርን ማዳን አንደርስታንድ አረገ። ይገባቸው አላውቅም። ስለ ዮሴፍ በጣም ብዙ መጻፍ እያለበት በንጽህና መኖሩ፣ የጳጢፋራን ሚስት እምቢ ማለቱ፣ በወህኒ ቤት ውስጥ ህልም መፍታቱ፣ በግብጽ ምድር ላይ 7 ዓመት የመከራና የስኬት ዓመታትን 14 ዓመት አስታርቆ መኖሩ፣ የፈርዖን ያገረ ገዥ መደረጉን አልጻፈም። ይሄ ሰውዬ ዮሴፍ ሲባል አይናችሁ ላይ ግጥም የሚልላችሁ ምንድነው? በጽድቅ ተቀምጦ ግብጽ ላይ ገዥ ሆነ እና በየትኛውም አገር በጽድቅ ተቀምጬ እገዛለሁ የሚለው ነው ትዝ የሚለን። ሪዴምፕቲቭ የሆነ ፕሮግራም ትዝ ይላችኋል ዮሴፍ ሲባል። ይሄ ሰውዬ ዮሴፍን አንደርስታንድ ያደረገው የእግዚአብሔርን የማዳን እቅድ የተረዳ ሰው ነበር ነው። ሌላ ነገር አልተጻፈም ስለ ዮሴፍ። ዮሴፎች ጌታ ይባርካችሁ። አስደናቂ ሰው ነው ዮሴፍ። ምን ገባው ዮሴፍ? እግዚአብሔር እስራኤልን ከግብጽ ያወጣል ገባው። እግዚአብሔር እስራኤልን በምንድን ነው የሚያወጣት? በደም፣ በመስዋዕትነት፣ በፋሲካ የሚያወጣት። ዮሴፍ ምንድን ነው የገባው? መስዋዕትነት፣ ፋሲካ፣ ባህር መከፈል፣ ኤክሶደስ፣ የእግዚአብሔር እጅ ከግብጽ ተላቀው ያወጣቸዋል። በምንድን ነው የሚያወጣቸው? በሚሰዋ መስዋዕት፣ በሚፈስ ደም፣ በቤዛነት። እግዚአብሔር ደም አይቶ ያልፋል። ፋሲካን ነው አንደርስታንድ ያደረገው። የእግዚአብሔር ዘላለማዊ የማዳን እቅድ ዮሴፍ ገብቶታል ነው የዚህ ደብዳቤ ሐሳብ። አባታችሁ ዮሴፍ ይህንን አንደርስታንድ አድርጎ እናንተ ዕብራውያን እንዴት ሚስት ታረጉታላችሁ ነው። ክብር ለኢየሱስ ይሁን። እንደው በትህትና አጠገባቸው ሰው ዮሴፍ ስለ ኢየሱስ ገብቶታል፣ እኔ እናንተ ገብቶናል ወይ በሉት እስቲ። እኔ እዚህ መጽሐፍ ላይ ያሉ ሰዎች በጣም ቻሌንጅ የሚያደርጉኝ በባለጠግነታቸው አይደለም፣ በገንዘባቸው ብዛት አይደለም፣ አገረ ገዢ ምናምን በመሆናቸው አይደለም። እኔ ቻሌንጅ የሚያደርጉኝ በጣም ኮንቪንስ የምደረገው ኢየሱስን አንደርስታንድ ያደረጉበት መንገድ ነው። መጽሐፍ ቅዱስም ላይ ከነሱ የተሻለ በጣም ስማርት የሆነ ሰው፣ ከነሱ የተሻለ በጣም የከበረ ቦታ የተቀመጠ፣ ከነሱ የተሻለ በዚህ ዓለም ደረጃ በጣም ትልልቅ የሚባል ሰው ይኖራል በእነሱ ዘመን። መጽሐፍ ቅዱስ ላይ ግን እነዛ ሁሉ ሰዎች ቦታ የላቸውም። መጽሐፉ ባለታሪክ ያደረጋቸው እግዚአብሔር ያከበራቸው ሰዎች እግዚአብሔር የሚያድንበትን መንገድ አንደርስታንድ ያደረጉ ሰዎች ናቸው። ሌላ ነገር ላይ እድሜያችሁን አትጨርሱ። ሌላ ነገር ላይ ጉልበታችሁን አትጨርሱ። ገንዘባችሁን ሌላ ነገር ላይ አትጨርሱ። ከእድሜ የበለጠ ክቡር ነገር የለም። ከሲዝን የተሻለ ክቡር ነገር የለም። እድሜ ካላችሁ እግዚአብሔር ለሰራው ስራ ስጡ እድሜያችሁ። ዮሴፍን ይዩት፣ እድሜው ማብቂያ መሞቻው ላይ ወንድሞቹን ሰብስቡ። ግብጽ ያፈራሁትን ሀብት ታዩታላችሁ፣ በጣም ባለጠጋ ነኝ። አዎ ስነ ስርዓት ይዛችሁ አስተዳድሩት አይደለም ያላቸው። ግብጽ አትኖሩም፣ ትወጣላችሁ ብቻ አይደለም ያለው። አደራ እኔንም ትታችሁ እንዳትሄዱ። ሰው አጽሜ ይውጣ ይላል እንዴ? ወስዳችሁ ቀበሩኝ አለ። ዮሴፍ ግን ያለው ለምንድን ነው? እዛው ሰዱና ቀበሩኝ፣ ለንስሐ አይደለም ቀበሩኝ ያለው። እና እግዚአብሔር ለሕዝበ እስራኤል ርስት አድርጎ የሰጠው ግብጽን አይደለም። እግዚአብሔር ለሕዝቡ ርስት አድርጎ ያስቀመጠው የዚህን ዓለም ዌልዝ ሄልዝ ምናምን አይደለም። ሊያምህ ይችላል። በጣም ምስኪን ልትሆን ትችላል፣ ድሃ ልትሆን ትችላል፣ ባለጠጋም ልትሆን ትችላል፣ ምንም ልትሆን ትችላል። ይሄ ዓለም አይደለም እኛ ርስታችን። ዮሴፍ አንደርስታንድ ያደረገው ምንድን ነው? አገር አላችሁ፣ ሰው አገር አትደላደሉ እኮ ነው። የት ነው አገራችን ሲሉት እግዚአብሔር ለአባቶቻችን ቃል የገባው ከነዓን። ለማን ቃል ገብቷል? ለአብርሃም ነው መጀመሪያ የገባው። ዘር በባዕድ አገር ለ4 ትውልድ ይማረክና ይሄዳል። አዎ እዛ ከደረሰ በኋላ ኃጢአታቸው ሲሞላ ሕዝብህን ወደዚህ እመልሳለሁ፣ ሕዝብህን መኖሪያውን በዚህ ያደርጋል ብሎ እግዚአብሔር ተናግሯል። ይስሐቅም እችን ቃል ጠብቆ ኖሯል። አባቴ ያዕቆብም እችን ቃል ጠብቆ ይሄው ለኔ ነግሮኛል፣ እኔ እግዚአብሔር የገለጠልኝ አለ። አዎ ወጣችሁ ትሄዳላችሁ አይደለም ያላቸው፣ እግዚአብሔር ይጎበኛችኋል ያለ። ባይዘው ከግብጽ ብድግ ብላችሁ ትሄዳላችሁ አይደለም፣ እግዚአብሔር ነው የሚያወጣችሁ። እግዚአብሔር ነው የሚያወጣችሁ ከግብጽ። ሰው በቀላሉ ከግብጽ አይወጣ፣ ግብጽ አይለቅም። እንደ ቀልድ ገብተው ባይዘው ዮሴፍን እኒ ብሎ ገብተው ነው 400 ዓመት ግብጽ ሲስተሙ አንቆ ነው የሚይዘው። ዮሴፍስ ግብጽ እየኖረ ፊዚካሊ ልቡ ከነዓን የአባቶች አምላክ እግዚአብሔር የወሰነው መሬት። ይኸውልህ ከየትኛውም ግብጻዊ ከእስራኤላዊ አይደለም፣ ከየትኛውም ግብጻዊ የተሻለ ነው የዮሴፍ ሁኔታ። ፈርዖን እኮ ምንድን ያለው? እኔ በወንበሬ ብቻ በልጣለሁ አለው እና ግብጽን ሰዳታል። ባይዘው እኔ የምበልጥ ንጉሥ ስለሆንኩ ነው እና ግብጽ ይኸው በፊት ራት የፈለከውን አርግ። እኔ ምን ይገርመኛል መሰል፣ ፈርዖን ከሚበላው ምግብ ውጭ አያውቅም ብሎ እየበላ እየጠጣ ምን እያለ ነው የሚኖሩ? ዮሴፍስ ግብጽን በጽድቅ መራት፣ በንጽህና መራት። ግብጽ አረፈች። ከዮሴፍ ውጪ ዜና ብትከፍት ዮሴፍ ነው። ሚዲያ ብትከፍት ዮሴፍ ነው። ሰው ጋር ጠጋ ብለህ ብታወራ ዮሴፍ ነው ወሬው። በዚህ ደረጃ ግብጽ ላይ አንቱ ተብሎ ሰውዮስ የአባቶች አምላክ ምድር አለች ከነዓን ነው የሚሄደው ይላል። መቼም ግብጽ ጋር ተጋብታችሁ አትቀመጡ። ትምህርቱ ይሄ ነው። አገራችን በሰማይ ዘጸአት ከፊታችን አለ፣ እንሄዳለን ነው። ይሄ ትምህርቱ ይሄ ነው። የዕብራውያን ምንድነው ትምህርቱ? የሚቀርላቸው ነገር ምንድነው ታዲያ? ለእነዚህ ሰዎች ሌላ ሀገር አለ። አዎ እስራኤል ከግብጽ ወጥተው ወደ ከነዓን የገባችው ጠቦት ታርዶ በመቃን በጉበናቸው ላይ ደም ተቀብቶ እግዚአብሔር እጁን ልኮ የፈርዖንን ኃይል ሰብሮ
ነው ያወጣቸው። አሁን ታዲያ እንደዚህ አይነት ዘጻት እግዚአብሔር በምንድን ነው የሰራው? በልጁ በክርስቶስ ኢየሱስ በኩል። ዮሴፍ ምንድነው አንደርስታንድ ያደረገው? ከግብፅ ወደ ከነዓን በጠቦት መውጣት ብቻ አይደለም ነው ዕብራውያን ትምህርቱ። ምዕራፍ 12 ኢየሱስ ጋር ጎትቶ ያመጣቸዋል ሁሉንም። ዮሴፍ ገብቶታል፣ ስለ ኢየሱስ ዮሴፍ ገብቶታል። የእግዚአብሔር ሪዴምፕቲቭ ፕሮግራም እናንተ እንዳትከስሩ ዮሴፍ ብላችሁ አድንቃችሁ እንዳትሄዱ። እንዴት አይነት መልካም ሰው ነው ብላችሁ ለልጅ ዮሴፍ ሚል ስም አውጥተ እንዳታልፈው። እግዚአብሔር ከሰው መሃል አውጥቶ ዮሴፍን በተለየ መንገድ የማበልጸግ እቅድ የለውም። እግዚአብሔር ዮሴፍን ለምንድን ነው እንደዚህ ያደረገው? ዮሴፍ በእምነት አንደርስታንድ ያደረገው። በእምነት አይኑን ከፈተለት። አየ እንወጣል፣ ከነዓን እንገባለናል። መጽሐፍ እንደዚህ ይላል፣ ከግብፅ ሲወጡ ይላል። ኢንቴንሽናሊ ስለተጻፈ ከግብፅ ሲወጡ የዮሴፍን አጽም ይዘውት ወጡ። 40 ዓመት ምድረ በዳ ተሸክመውት እንደነበር ታውቃለህ። ይዘውት ዮሴፍን መቼ ነው የቀበሩት? ኢያሱ ምዕራፍ 24 ላይ ኢያሱና ዮሴፍ ቀጥሎ የአሮን ልጅ አልዓዛር ሶስቱ አንድ ላይ ነው ባይዘው የተቀበሩት። ተመሳሳይ ኢያሱ ተምና ሴራ ነው የተቀበረው። ዮሴፍ ደግሞ ሴኬም ነው የተቀበረው። ምዕራፍ 24 ላይ ግን ትልልቆቹ ሰዎች ዮሴፍን ይላል ይዘው መጥተው ያዕቆብ በገዛው ስፍራ ላይ አባቱ ያዕቆብ ቀድሞ ግብፅ ሳይገባ በፊት በገዛው መሬት ላይ በራሱ ርስት ላይ ወስደው አሳረፉት። ከነዓን ገባ ዮሴፍ፣ ሙሴ አልገባም። ኢያሱና ካሌብ ብቻ ናቸው የገቡት። ከግብፅ የወጣ በሙሉ ከሁለቱ ውጪ ከ19 ዓመት በላይ የነበረ በሙሉ ምድረ በዳ ነው የቀረው። ለምን? አንደርስታንድ አላረጉትም ዲዛይኑን። ዮሴፍስ ዲዛይኑን አንደርስታንድ አድርጎታል። አደራችሁ ምን ገብቶኛል፣ የአባቶቻችን ምድር አለ እና እዛ አሳርፉን። ከግብፅ የወጣው ህዝብስ ግብፅ አማረን፣ ዱባው ሽንኩርት አማረን፣ ዱባ አማረን፣ በቂሁ አንደርስታንድ አላረጉትም የእግዚአብሔርን። ለዛውስ ማዳኑን ኤክስፔሪየንስ ያደረገ ህዝብ እኮ አንደርስታንድ ያላረገው። ማዳኑን እጁ ተዘርግቶ ከግብፅ የወጣ አንደርስታንድ አላረገም። ገና ማዳኑን ወደፊት ያየ ዮሴፍስ አንደርስታንድ አድርጓል። የተለማመደው ሰውዬ፣ የእግዚአብሔርን እጅ ያየ ሰውዬ፣ ደም ፈሶለት የሞት መልአክ ያለፈው ሰውዬ አንደርስታንድ ሳያረግ ምንም ነገር ኤክስፔሪየንስ ሳያረግ እግዚአብሔር ከፊት የሚሰራውን አይቶ በእምነት። አንዳንዴ እኮ እንዲህ አይነቶቹ ይቀድሙናል። እኔ ኤክስፔሪየንስ አድርጌ ማለት ነው፣ ለኔ ተሰርቶልኝ ማለት ነው፣ እኔ እግዚአብሔርን ክንድ አይቼ፣ እኔ በደሙ አምልጬ፣ በደሙ ምክንያት ሞት አልፎኝ እግዚአብሔር ይህን ሁሉ የማዳን ስራ ለኔ ሰርቶልኝ እኔ ምንም ሳይመስለኝ ቀድሞ የነበሩ እነዚህ አባቶች እኛ የምንገባበትን ህይወት አይተው ከሩቅ በትራቸውን ተደግፈው ሰገዱለት። እኔ ስለተቀበልኩትና ስለተካፈልኩት ህይወት፣ እኛ ስለምንኖርበት የዘላለም ህይወት ቀድሞ አይተው እንደዚህ ከሩቅ አዩት፣ ታውቃለህ፣ ሰገዱ፣ አመለኩት። እምትመጣው አንተ ነህ ብለው አመለኩት። እኛስ ደሙን አይተን ኃይል ተቀብለን ጸጋ ፈሱ፣ መንፈስ ወርዶ እንደዚህ አይነት ዘመን መጥቶ ዕብራውያን፣ ቆላስያስ፣ ተሰሎንቄ፣ ዮሐንስ ወንጌል ምናምን እየከፈትን እያነበብን እኛስ አንዳንዴ እናንተ እንደማያምራችሁ ተስፋ አደርጋለሁ፣ ግን አንዳንድ ሰው ግብፅ ያምረዋል። እኔ እኮ ለጌታ ስልትቼ ወጣሁት ነገር ምን ተወጣ? እውነቴን እኮ ምን ተወጣ? ምንድነው የተው ነው? ምንም ሞት ነው የቀረልን። እኔ እኮ ድሮ ምንም ነን፣ እግዚአብሔር ምንም መረጠን የሚለው በደንብ አሜን በሉ። ባለ ታሪክ ያደረገን ኢየሱስ ነው። ህይወታችን የጀመረው ኢየሱስ ጋር ነው። ከኢየሱስ ውጪ ሞት ነው፣ መቃብር ነው፣ ፍርድ ነው። ጨለማ ቆመ ታደንቃለህ እንዴ? ጨለማ ውስጥ የቆመ ሰው አይ ጨለማ ይባላል። ብርሃን ውስጥ መጥተ ነው ጨለማ ራሱ ያወቀው። ጨለማ ውስጥ ሆነ እኮ ብርሃን አታውቅም። እዚህ ስትመጣ ነው ባይዘው ያኛው ጨለማ እንደሆነ የገባ። እዛ ውስጥ ሆነ ታደናንቀው። ቸርች መጣ ድንቅ፣ ይሄ ብርሃን ነው።